ስሜ ተማሪ ህዳሴ ዘመኑ እባላለሁ። በአገው ምድር ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል የ2018 ተፈታኝ ነበርኩ። ውጤቴም ከ600 583 አስመዝግቤያለሁ። ውጤቴን ያየሁበት መንገድ እንዴት ነው? ቅዳሜ ላይ ነበር የሰማሁት። እሱም ደግሞ እንዴት ነው? ከመንገድ ማለት ጉዞ ነበረኝ። ከጉዞ እንደተመለስኩ ወዲያው ቤት እንደገባው ወዲያው ቁጭ እንዳልኩ ማላቀው ስልክ ተደወለልኝና ሄሎ ስል ከዛ እንዴት ነው ሰቀልሽኮ 583 ሰቀልሽኮ አሉኝ። ጓደኞቼ ናቸው የደወሉልኝ። ማላቀው ስልክ ነበርና ከትምህርት ሚኒስቴር በተሰጠው መግለጫም የተባለው ነገር አገው ምድር ሁለተኛ ደረጃ ትምህርት ቤት እንጅባራ ውስጥ 583 የሰራች ሴት አለች ነው እንጂ ስም አልተጠቀሰም ነበረ። ስለዚህ ስሜ እስካልተጠቀሰ እርግጠኛ ለመሆን በጣም ከባድ ነበረ። ግን አብዛኛው ሰው እና ሚዲያዎች አምነውበት ነበረ ሲያዘዋውሩት የነበረውና ትንሽ ደግሞ ትልልቅ ሚዲያዎች ሲያዘዋውሩ ሳይ ትንሽ እምነቴን እየጨመርኩ መጣው ማለት ነው። በጣም ደስተኛ ነበርኩ። ሲቀጥል ደግሞ ደንግጬም ነበረ። በለቅሶ የታጀበ ስሜት ነበረኝ እና ከቤተሰቦቼ ጋር በደንብ አጣጥመናል የነበረውን ጊዜ ማለት ነው። ለስኬቴ ምስጢሩ ነው ብዬ የማስበው ነገር አንደኛ በአመት ውስጥ ላደርጋቸው ያሰብኳቸውን ነገሮች ወደ ወራት፣ ወደ ሳምንታት፣ ወደ ቀናት እየከፋፈልኩ በማስቀመጥና ያለኝን ጊዜ ደግሞ ከቨር ማድረግ ካለብኝ ነገር ጋር በማጣጣም እና በየቀኑ ምን ያክል ባነብ ነው ለዛ ስኬት የሚያደርሰኝ የሚለውን ወደ ትንንሽ ስራዎች በመከፋፈል ስለምሰራ ነው ብዬ አስባለሁ። ከዛ ሁለተኛ ደግሞ ከቤተሰቦች የሚሰጠኝ ድጋፍ ከትምህርት ቤቱ ማህበረሰብ የሚሰጠኝ ድጋፍ በጣም ከፍተኛ ነበረ። ከእንጅባራ ዩኒቨርሲቲ በተደጋጋሚ የተለያዩ ኮርሶችን ይሰጠናል። በተግባር የተማርናቸውን ነገሮች በተግባር እንድናይ የበለጠ ድጋፍ ያደርግልናል። እነዛ በስቴም ፕሮግራም በተደጋጋሚ ትምህርቶችን ወስጃለሁ። እነዛም የተሻለ ደረጃ ላይ እንድደርስ አግዘውኛል ብዬ አስባለሁ። ህዳሴ የመጀመሪያ ልጃችን ነች አሉ ሌሎችም ታናናሾቿ። በልጅነቷ በጣም ጠንቃቃ፣ ትሁት፣ በቃ በጣም ቁጥብ ነች። ሰው ቤት ይብን ገብታ እንኳን ጫማ ውልቃ ነው እንጂ እስከ ጫማዋ ሁሉ ማትገባ በጣም ጥንቁቅ ልጅ ነው የነበረች በልጅነቷ። ጥረቷ በጣም ደስ ይል ነበረ። ልክ የየለት ትምህርቷን የውሎዋን ታወራናለች። ያን በጥንቃቄ የቤት ስራዋን ሰርታ ነገ የምታነበውን ልክ ቅድም እንዳለችው በቅዷ በዛ መሰረት ነው በደንብ የምትጠቀመው። በጣም ጎበዝ ተማሪ ነች። ህዳሴ ከኬጂ ጀምሮ በጣም ጎበዝ ተማሪ ነው የነበረችው። የሚገርመው ገና ከኬጂ ጀምሮ ተሸላሚ ነው የነበረችው። በነበረው የትምህርት ቤት ህይወቷ ማበረታቻዎችን መውሰድ የጀመረችው ከኬጂ ጀምሮ ነው። ከዛ በኋላ በባሆንክ አንደኛ ደረጃ ትምህርት ቤቱም ስትገባ እስከ 8ኛ ክፍል ድረስ በከፍተኛ ውጤት ትምህርት ቤቱን እየመራች ነው የመጣችው። ከዛ ቀጥሎ 8ኛ ክፍልም ስትማር ከፍተኛ ውጤት አምጥታ ተሸላሚ ነበረች በዞኑ። ከዛም ሀይ ስኩል ስትገባም በተመሳሳይ ኦል ሴክሽን እየመራች እና ያጠናቀቀች። በአጠቃላይ በጣም ጠንቃቃ፣ በጣም ጎበዝ ልጅ ነው የነበረችው ህዳሴ። በመጀመሪያ የዛሬ 2 አመት አካባቢ 10ኛ ክፍል ክረምት ላይ ነበረና የዛ አመት የትምህርት ውጤት በተለቀቀበት ጊዜ ከፍተኛ ውጤት ተሰርቶ ነበር እኛ ትምህርት ቤት እና ያን ካየው በኋላ በደንብ ሞራል ሆነኝ። በዛ ላይ ደግሞ ሴት ነበረች፣ አና ፍቃዱ ትባላለች እና 548 ነበር የሰራችው። ያን ካየው በኋላ ሞራል ሆነኝ በደንብ ማለት ነው። ስለዚህ ያን ካየው በኋላ 570 ብዬ ጽፌ እስካሁን ድረስ ትራሴ ላይ ያለ ካልጋይ ትራሴ ያስቀመጥኩት ነበረ። ግን ደግሞ ያን ካስቀመጥኩ በኋላ ልክ እሱን እንደ አላማ እንጂ በየቀኑ እሱን እያሰብኩ ግን መጨነቅ አልፈለኩም። የቻልኩትን ማክሲመም የሆነን የኔን ችሎታ ለማሳረፍ ነው የነበረኝ በየቀኑ የማደርጋቸው ነገሮች ማለት ነው። እና ውጤቱም 570 ብዬ ነው የጻፍኩት። እውነት ለመናገር 583 እንደዛ ከፍተኛ አልጠበቅኩም ነበር። ግን ጥሩ ነገር እንደሚሆን ተስፋ አረግ ነበር። ቢያንስ 500 ቤት ምናምን እጠብቅ ነበር። ትምህርቴን በማይጋፋ መልኩ
በቤት ውስጥ ያሉ ስራዎችንም በደንብ እንድለምድ በተለይ ደግሞ እናቴ ለዛ አስተዋጽኦ ታደርጋለች። በደንብ በቤት ውስጥ ያለኝ ሙያ ከትምህርቴ ጋር በማይጋፋ መልኩ እንድለማመደው፣ ምክንያቱም ለወደፊቱ ህይወቴም የበለጠ ጠቃሚ ስለሚሆን ማለት ነው። ስለዚህ እነሱ በቻሉት መንገድ የትምህርቴን ሰዓት ማንበብ በፈለኩበት ሰዓት ማንበብ፣ ስራ ደግሞ መስራት ባለብኝ ሰዓት ስራ እንድሰራ። ስለዚህ ምንም አይነት ጫና አልነበረውም። በደስተኝነት ነበረ እነዛን ስራዎችን ማከናወነው ማለት ነው። እኛ በጣም ድጋፍ እናደርጋለን። እሷም ጠንካራ ነች። የእኛ ድጋፍ ሲደመር የእሷ ጥንካሬ ተጨምሮበት ለከፍተኛ ውጤት አብቅቷታል። በዋናነት እኔ ማድረግ የምፈልገው ምቹ ሁኔታ መፍጠር ነው። እውነት ለመናገር እኔ አሁን ፊዚክስ መምህር ነኝ። ፊዚክስ ጋር አስጠንቻት አይደለም ያ የሆነው፣ ግን ምንድን ነው የምናደርገው ምቹ ሁኔታን እና በምን መንገድ ማንበብ እንደሚገባት እንወያያለን። መንገድ ነው የምናሳያት። እኔ ጋር እንኳ ፊዚክስ ስናወራ ትንሽ ነገር ነው የምናወራው። ከዛ በኋላ እሷ ነች ሂንት ነው የምናወራው። ከዛ በኋላ እሷ የተሻለ ነው የምታደርገው። እኔ ጋር ትንሽ ተወስዳ እሷ በተሻለ መንገድ የማድረግ እንትኑ ብቃቱ አላት። ስለዚህ በአጠቃላይ የምናደርገው ምንድን ነው ምቹ ሁኔታ መፍጠር፣ ቤት ውስጥ በመማር ማስተማር ሂደት ውሏን መደበኛ የተለየ ስብሰባ ጊዜ ኖሮን ሳይሆን ምሳ ስንበላ ሻይ ስንጠጣ እናወራለን። ውሏን በየቀኑ እንገመግማለን ማለት ነውና በጣም ጥሩ ነው የነበረው። ጫናዎቿን በግልጽ እንድትነግረን እናደርጋለን። ቅድም እንዳልሽው የተለያየ ጫና እንዳይኖር በግልጽ እናወራለን። ያንን በግልጽ አውርተን ችግሩ እንዲፈታ እናደርጋለን። ስለዚህ እውነት ለመናገር የእኛ ድጋፍ ሲደመር የእሷ ጥረት ተአክሎበት የጥረታችን ያክል ተሳክቶልናል ብለን እናስባለን። የወደፊት ህልሜ በሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ እንዲሁም ሌሎች ሪሌትድ የሆኑ ፊልዶችን ነው መማር የምፈልገው። እነሱን ደግሞ መማር የፈለኩበት ምክንያት አንደኛ ኢንተረስቴ ናቸው። በተደጋጋሚ ከአየር መንገድም ኢትዮጵያን አቪዬሽን ዩኒቨርሲቲ የሰጠን ኮርሶች አሉ። እንዲሁም በራሴ ደግሞ ከዛም በፊት ኢንተረስቴ ስለነበረ ኦንላይን ኮርሶችን ወስጃለሁ በእነዚህ ፊልዶች ማለት ነው። እና ያን ሳይ አቅሜም እንዲሁም ደግሞ ፍላጎቴም ያለው እነዛ ፊልዶች ላይ ነው። ስለዚህ በእነሱ ፊልዶች የበለጠ በመስራት ሀገሬን በቴክኖሎጂ ከፍ ማድረግ ነው ፍላጎቴ። እንደ ሮል ሞዴል ማያቸው ቤተሰቦቼ ነው። ምክንያቱም አንደኛ በትምህርቱ ዓለምም በደንብ የሄዱ ሰዎች ናቸው። እንዲሁም ደግሞ በስራቸውም በደንብ የተመሰከረላቸው በጣም ጀግና የሆኑ እናትና አባት ነው ያሉኝ። እነሱን ነው እንደ ሮል ሞዴል ማያቸው። ከዛ በተጨማሪ በትምህርት ጉዞዬ ውስጥ ደግሞ ያገዙኝ ብዬ የማስባቸው በመጀመሪያ ወላጆቼ ናቸው እንደተናገርኩት። ሲቀጥል ደግሞ የትምህርት ቤቱ ማህበረሰብ ከላይ ከርዕሰ መምህራን ጀምሮ ሙሉ የትምህርት ቤቱ ማህበረሰብ በጣም ድጋፍ ያደርግልን ነበረ። ከዛም ቀጥሎ ደግሞ የእንጅባራ ዩኒቨርሲቲ በስቴም ፕሮግራሞች በደንብ እንድንታገዝ አድርጎናል። እንዲሁም ደግሞ ኢትዮጵያን አቪዬሽን ዩኒቨርሲቲም እንደዚሁ በስቴም ፕሮግራሞች የተሻለ ፐርፎርማንስ እንዲኖረኝ ረድተውኛል ማለት ነው። ማጥናት የምትፈልገውን በሚመለከት አዋርታናለች ከመጀመሪያውና ምንድነው ማጥናት ያለብኝ በሚል እና መጀመሪያ ያደረግነው መሰረት ምንድነው የኛን ኢንተረስት ሳይሆን አንቺ መጀመሪያ ሀሳብሽን ግለጭልንና እኛ ልንጠቁምሽ ምንችለው ለወደፊቱ አንቺን በልፋትሽ ልክ ተጠቃሚ ያደርግሻል ወይ አገርን ስትጠቅሚያለሽ ወይ የሚለውን ብቻ ነው እንጂ ኮሜንት የምናደርግሽ ፍላጎትሽን ነው ማጥናት ያለብሽ። እኛ ይሄን አጥንኝ ብለን ጫና እናደርግም። ስለዚህ ማጥናት ያለብሽ ውስጥሽ የሚነገርሽን ነገር ነው ሚል ምላሽ ሰጠናት። አይ እኔ በቃ እስካሁን ባለኝ አሁንም ላይ እያዳበርኩት ባለሁት ሶስት ኦንላይን ኮርሶችንም ሶስት ኢንተረስቴም ፍላጎቴም ምንድነው ብቃቴም ያለው ቴክኖሎጂ ላይ ነው። ስለዚህ ኮምፒውተር ሳይንስ እንዳጠቃላይ ወይ በዛው ሶፍትዌር ኢንጂነሪንግ ብማር የተሻለ ነው የሚል ሀሳብ አነሳች። እኛ ፈቃደኞች ነን። ስለዚህ ማለት የምፈልገው ምንድነው የልፋቷን ልክ የሌሎችም አሪያ እንዲሆን ለሌሎችም ለሚተጉ ልጆች የበለጠ እንዲነሳሱ ማጥናት በፈለገችው የትምህርት ዘርፍ የተሻለ የትምህርት እድል አግኝታ ራሷንም አካባቢዋንም ሀገሯንም የምትጠቅም ልጅ እንድትሆን የሚመለከታቸው ሁሉ ትብብር ቢያደርጉ እፈልጋለሁ። ህዳሴ በቴክኖሎጂው ዘርፍ ነው ማጥናት የምትፈልገው፣ ሶፍትዌር ኢንጂነሪንግ፣ ኮምፒውተር ሳይንስ። ስለዚህ ይሄን ውጤቷን ያዩ ህዝቦች ወይም ግለሰብም ሊሆን ይችላል በሀገር ውስጥም በውጭም ያሉ የትምህርት
ስፖንሰር የምታገኝበትን መንገድ የተሻለ ትምህርት ስፖንሰር አግኝታ ውጭ ተምራ ህዝቧን የምታገለግልበትን መንገድ ቢያመቻቹ ነው የምለው። አንደኛ ቢያደርጉ ብዬ የማስበው በተለይ ደግሞ ሴቶች ሲሆኑ በተለይ ሴቶች ሲሆኑ ደግሞ ማድረግ ያለባቸው አንደኛ የሚገጥማቸው ቻሌንጆች ይኖራሉ፣ ግልጽ ነው። ግን እነዛን ቻሌንጆች በደንብ ሊረዳቸው ከሚችሉ ሰዎች ጋር በመነጋገር በግልጽ በመነጋገር እንዲሁም በዛ መንገድ ያለፉ ብዙ ሰዎች አሉ። ከቤተሰቦቻቸው ጋር ሊሆን ይችላል ወይም ሌሎች ከሚቀርቧቸው ሰዎች ጋር በመነጋገር ያን ችግር ለመፍታት መሞከር ነው። እንዲሁም ደግሞ ጠንካራ መሆን ነው። ችግሮች እንደሚፈጠሩ ይታወቃል፣ ግን ችግሩ ላይ ሳይሆን መፍትሄዎቹ ላይ ለማተኮር መሞከር ነው ብዬ ነው ማስበው። ሌላ እኔም በዚህ መንገዱ የረዳኝ ከቤተሰቦቼ ጋር ቅርብ ሆኜ ማውራቴ ነው ብዬ ነው ማስበው ማለት ነው። ስለዚህ የምመክራቸው ምንድነው ኢንተረስታቸውን በደንብ መለየትና እንዴት ቢያነቡ ግልጽ ሊሆንላቸው እንደሚችል መረዳት ነው ያለባቸው ብዬ ነው ማስበው።